ሰላም የዩቲዩብ ተመልካቾቻችን፣ በዛሬው ደግሞ እንዴት ጥርት ያለ ከለር ለፎቶ በጣም ጥርት ያለ ከለር እንዴት እንደምንሰራ ነው የምናየው። ይሄን ፎቶ ነው የምጠቀመው። ኦፕን ትላላችሁ። ያው ፎቶአችሁ ያለበት ቦታ ሄዳችሁ ኢምፖርት ታደርጋላችሁ። ይሄው ኦፕን እላለሁ፣ ፎቶ ይመጣል። ይሄ ነው አሁን ከለሩ በጣም ቢጫ ሆኗል፣ ደብዘዝም ብሏል። ይሄን ጥርት ያለ ቀን እንዲመስል በቃ ነጣ ብሎ እንዲታይ ኤዲት ለማድረግ ነው። የመጀመሪያው እዚህ ጋር ትመጣላችሁ፣ ሌየርስ ላይ እዚህ ጋር ሌየር ላይ ትመጡና እቺን ኮንትሮል እና ጄን ትነካላችሁ። ኮንትሮል ጄ፣ ከዛ ራሱ ዱፕሊኬት ያደርገዋል ወይም ኮፒ ያደርገውና ከላይ ያስቀምጧል። ሁለት ሌየር አለን። ከላይ ያለውን ነው የምጠቀመው። ከላይ ያለውን ምንድነው የምታደርጉት? እዚህ ጋር ትመጡና እቺን ትነካላችሁ። ከዛ በኋላ ምን ይላል? ከዛ በፊት ፊልተር ላይ ትመጣላችሁ። ፊልተር ላይ ትመጡና ብለር ሚል አለ። ብለርን ሳይሆን ብለርን ትነኩና ብለርን ነክታችሁ አቬሬጅ ሚል አለ። አቬሬጅ ሚለውን ትነካላችሁ። ከዛ ይሄው ጠፋ። ከዛ ምንድነው የምናደርገው? እቺኛው አቬሬጅ የምትለዋን እዚች ጋር ትመጡና እቺኛዋን ትነካላችሁ። ከዛ ከርቭስ ሚል አለ። ከርቭስን ትነካላችሁ። ከዛ በኋላ እቺ የመሃሏን ነው የምነኩት። እቺኛዋን የመሃሏን ትነኩና ይሄን ራሱን ስክሪኑን ትነካላችሁ። ይሄው ቀየረው። አሁን ወደዚህ ተቀየረ ማለት ነው። ከዛ እቺኛዋን እቺኛዋን ሌየር ምን እናረጋታለን? እንደልታለን። ለመደለት እቺን ትመጡና እቺን የመሃሏን ነው የምትደልቱት። እሷን ትነኩና ይሄ ዲሌት የሚለውን ትነካላችሁ። ይሄው ጠፋ። አሁን የምናረገው ምንድነው? ይሄ ላይ ነው ኤዲት የምናረገው ማለት። አሁን ትንሽ ከለሩ እየጠራ መጥቷል፣ ከቅድሙ እየጠራ መጥቷል። ይሄን ራሱ ላይ ድጋሚ ከርቭ ነው የሚጨምረው። ይሄኛውን ትነካላችሁ። ከዛ ከርቭስ ላይ ትመጡና እዚች ጋር ከርቭ የሚል ዊንዶ አለ ፕሮፐርቲስ ላይ። ከዛ ከርቭ የሚል ይከፍትላችኋል። እቺኛዋን ባለ 3 መስመሯን ትነካላችሁ። ከዛ አውቶ ኦፕሽን የሚል አለ። አውቶ ኦፕሽንን ትነካላችሁ። ከዛ ይመጣል ራሱ። ከዛ ምንድነው የምናደርገው? እዚህ ጋር የተለያዩ አማራጮች አሉ። ለምሳሌ እንዲህ ይላል፣ ኢናንስ ምናምን ይላል። እናንተ እኔ ሞር ቀን የመሰለ ኢሜጅ ለማድረግ ምን አደርጋለሁ? ይሄን ነካለሁ፣ ኦኬ ላለሁ። በቃ ይሄን የመሰለ ጽድት ያለ ከበፊቱ ይሄ ነበረ። ይሄን የሚመስል ጽድት ያለ ኤዲት መስራት ትችላላችሁ። ላይክ፣ ሰብስክራይብ፣ ኮመንት አድርጉ። በቀጣይ መሰራውን ደግሞ ኮመንት ላይ ጻፉልኝ፣ እሰራለሁ። አመሰግናለሁ።